ከዚህ በኋላ ልጄ እንደዚህ እያንቀጠቀጠ ይቀጥላል ወይ? የሚጥ በሽታ ያጋልጣል ወይ? ጤና ይስጥልኝ። ዶክተር ሽታሁን እባላለሁ። የህፃናት ሕክምና ስፔሻሊስት ሐኪም ነኝ። ስለ ፌብራይል ሲጀር ወይም ደግሞ ከትኩሳት ጋር የተገናኘ ማንቀጥቀጥ ብዙ ጊዜ ወላጆች የሚጠይቁት ጥያቄ ይህ የሚጥ በሽታ ያጋልጣል ወይ? ከዚህ በኋላ ልጄ እንደዚህ እያንቀጠቀጠ ይቀጥላል ወይ? የሚል አይነት ኮንሰርን ጥያቄ ይኖራል። ብዙ ጊዜ ስናየው አስኮምፔርድ ቱ ጀነራል ፖፑሌሽን አሁን ከመቶ ጤናማ ልጆች ውስጥ ከአንድ እስከ ሁለት ከመቶ አንድ ወይም ሁለት ልጅ የሚጥ በሽታ ችግር ሊያጋጥመው ይችላል። እነዚህ ልጆች ላይ ደግሞ እነዚህ ፌብራይል ሲጀር ያላቸው ልጆች ላይ ስናየው ደግሞ ከመቶዎቹ ከሁለት እስከ አምስት የሚያክሉት የዚህ ችግር ተጋላጭ ሊሆኑ ይችላሉ፣ ወይም ደግሞ የሚጥ በሽታ ዲቨሎፕ ሊያደርጉ ይችላሉ፣ ሊኖራቸው ይችላል። ስለዚህ ከጤናማ ልጆች አንጻር ስናየው ውስጥ የሁለት እጥፍ ወይም ደግሞ ዳብል ሪስክ ይኖራቸዋል ጠቅለል አድርገን ስናየው። ነገር ግን የተወሰኑ ልጆች ደግሞ ከእንደዚህ ከፍ ያለ የማንቀጥቀጥ እድል ያላቸው ልጆች ይኖራሉ፣ ወይም ደግሞ ፊውቸር ኤፒሌፕሲ ዲቨሎፕ የማድረግ እድላቸው ከፍ ያለ ልጆች አሉ። ለምሳሌ ኮምፕሌክስ ፌብራይል ሲጀር ወይም ደግሞ ይሄ ውስብስብ የምንለው ፌብራይል ሲጀር ያላቸው ልጆች ከሆኑ ማንቀጥቀጡ ለረዥም ጊዜ ከ30 ደቂቃ በላይ የሚወስድ ከሆነ፣ አንዳንድ ልጆች ደግሞ የእድገት ውስንነት የዲቨሎፕመንታል ዲሌይ ያላቸው ከሆነ፣ ችግሩ ቤተሰብ ላይ ያለ ከሆነ ይህንን ለወደፊት ለሚጥ በሽታ የመጋለጥ እድላቸውን ከፍ ያደርገዋል ማለት ነው። ከዚህ በተጨማሪ ሌላ ሁሌ ሊጠየቁ የሚችሉ ነገሮች የነርቭ ጉዳት ያደርሳል ወይ፣ እድገቱ ላይ ተጽዕኖ አለው ወይ ብለው ወላጆች ይህንን ይጠይቃሉ። 85% የሚያክል የፌብራይል ሲጀር አይነት ሲምፕል ፌብራይል ሲጀር ወይም ቀላል የምንለው ስለሆነ እነሱ ምንም አይነት የነርቭ ጉዳት ወይም ደግሞ ወደፊት የጭንቅላት እድገቱ ላይ ተጽዕኖ አይኖረውም። ነገር ግን አንዳንድ ልጆች ኮምፕሌክስ ፌብራይል ሲጀር በተለይ ደግሞ ከ30 ደቂቃ በላይ ማንቀጥቀጥ ሲኖር እነዚህ ልጆች ላይ ከማንቀጥቀጥ ጋር በተገናኘ ነርቭ ላይ ቁስለት መፍጠር፣ ጠባሳ መኖር፣ በቀጣይ ለሚጥ በሽታ ማጋለጥ፣ የእድገት ውስንነት መኖር ምናምን ሊኖር ይችላል። ስለዚህ ጠቅላላ አድርገን ስናየው አብዛኞቹ ላይ ችግር አይኖረውም። ተመረጡ ልጆች ላይ ግን የተወሰነ ችግር ሊኖረው ይችላል ማለት ነው። የመደጋገም እድል አለው? አዎ፣ መልሱ አሁን የሚሆነው ምክንያቱም ከ30 እስከ 50% የሚሆኑ እንደዚህ አይነት ችግር ያለባቸው ልጆች ይሄ ችግር ደጋግሞ የመከሰት እድል አለ። በተለይ ማንቀጥቀጡ እድሜያቸው ከ1 ዓመት በመሙላቱ በፊት ከጀመረ እንደዚህ ቤተሰብ ላይ እንደዚህ ማንቀጥቀጥ ችግር ወይም ደግሞ እንደዚህ ተመሳሳይ አይነት ችግር ካለ እና ማንቀጥቀጡ ብዙ ጊዜ ዝቅተኛ በሆነ ሙቀት ለምሳሌ 37.8 37.9 እንደዚህ አይነት ሙቀት ላይ የሚከሰት ከሆነ በተደጋጋሚ ማንቀጥቀጥ ወይም ደግሞ ሪከረንስ ሪስክ ይኖራቸዋል ማለት ነው። ክትባት ያስፈልጋል አያስፈልግም? አንዳንድ ወላጆች የሚጠይቁ ጥያቄ ነው። እንደ ማንኛውም ሕፃን ክትባት መከተብ አለባቸው። ስለዚህ በፕሮግራሙ መሰረት የክትባቶችን መውሰድ ይጠበቅባቸዋል። ምክንያቱም በተደጋጋሚ ኢንፌክሽን ይከላከላል። እንደሚታወቀው ክትባት ኢንፌክሽን ካልኖረ ደግሞ የዚህ የማንቀጥቀጥ እድልን ስለሚቀንስ ክትባትን እናበረታታለን፣ አይከለከሉም ማለት ነው። መጨረሻ ሊሆን የሚችለውና ብዙ ወላጆች የሚጠይቁት ጥያቄ መከላከያውስ ምንድነው? እንዴት እንከላከለዋለን? የሚል ጥያቄ ይሆናል። ብዙ ጊዜ መከላከያው የሚሆነው ልጆቹ ኢንፌክሽን በሚኖራቸው ሰዓት እና ሙቀታቸው ከፍ በሚልበት ሰዓት ቶሎ ህፃናት ሐኪም በመውሰድ የሙቀቱን ምንጭ በምርመራ አረጋግጦ ሙቀቱን እና ኢንፌክሽኑን ማከም። በተለይ ኢንፌክሽኑን ስናክም የኢንተርሉኪን፣ ሳይቶካይን እነዚህ ነገሮች ስለማይኖሩ በዛው ሳያንቀጠቅጣቸው ይቀራል ማለት ነው። ከዛ ውጭ ረጅም ጊዜ የሚወሰድ የሚጥ በሽታ መድኃኒት በመስጠት ወይም ደግሞ ተከታታይነት ያለው የሙቀት መቀነሻ መድኃኒት በመስጠት መከላከል አይቻልም። በዛሬው ቪዲዮአችን የሚመስል ነበር። በቀጣይ እስከምንገናኝ